ሰላም 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 የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ውዶችዬ እንኳን አደረሳችሁ። ቪዲዮዬን የምታዩ ሁሉ ሰዎች የተባረካችሁ እግዚአብሔር አብዝቶ ይባርካችሁ እና ፕሊስ በእናታችሁ ሲል እያንዳንድ ሰው ሼር አድርጉልኝ። መልካምነት ለራስ አይደለ? እኔ ምስኪን ምን የምስኪን እህታችሁን የአረብ ሀገር ምን አለ ሌላ ሰው እንዳየው ብትረዱልኝ። እንግዲህ የልባችሁን እግዚአብሔር ይንካው፣ ሌላ ምንም አልልም። የሰው ልጅ መልካምነት ጥሩ ነው። እኔ ሌላ አጀንዳ የለኝም። አጀንዳዬ ፕራይም ሚኒስተር መሆን ነው። ያንን ደግፉኝ ነው የምላችሁ አይደለ? ስለዚህ እና የኔን ሀሳብ ፕራይም ሚኒስተርነት የምትፈልጉ የማዳም ቅመሞች ፕሊስ ደግፉኝ። ወዳችኋለሁ። አብዝቼ ወዳችኋለሁ። እና ደህና ናችሁ? ደህና ናችሁ? ባይዘወይ ቆየሁ እኮ ከሸፈትኩኝ ጫካ ከገባሁ ቆይቻለሁ። እንደነገርኳችሁ አንዳንዴ እመጣለሁ እዚህ ምግብ፣ ያው የሰው ልጅ ምግብ ያስፈልገዋል አይደል? ምግብ ልበላ ምናምን እመጣለሁ። ስለዚህ ውዶችዬ እኔ በጣም ነው የምወዳችሁ። ሀሳባችሁን ያው የሰው ልጅ እንግዲህ ብዙ ያስባል አይደለ? ብዙ ያስባል። በሀሳቡ ደግሞ የእግዚአብሔር መልካም ፍቃድ ሲኖር ጥሩ ነው። አንዳንዴ ላልሆነልን ነገር መናደድ የለብንም። በሆነልን ብቻ ደስተኛ ሁነን ባልሆነልን ነገር የምንናደድ ከሆነ አልገባንም ማለት ነው። ህይወት ራሱ አልገባንም፣ በፍጹም አልገባንም ማለት ነው። ምንድነው አንዳንዴ ምን አለ መሰላችሁ ሰዎች ለምን ይሄ ነገር አልሆነልኝም፣ ለምን እንደዚህ አልተደረግልኝም ብለን ብዙ ነገር ኮንፊውዝ እንሆናለን አይደለ? ያ ያው የሰው ልጅ ባህሪ ነው። የሰው ልጅ አንዳንዴ ከሚያው ነገር ተነስቶ ብዙ ነገር እንትን ይላል። ግን እኔ ደግሞ ህይወት ያስተማረችን ነገር አለ በህይወቴ ማለት ነው። ባይዘወይ በህይወቴ ሳይሆን ከተፈጥሮ እኔ አይደል ነው እንዴት እንደሆነ ቢገባኝ አላውቅም። ራስሽን አካበድሽ ምናምን አትበሉኝ እንጂ አንድ የሆነ ውስጤ ላይ መልእክት አለች። ያቺ መልእክት ምንድን ነው? በሆነልኝ ብቻ ሳይሆን ባልሆነልኝ ነገር ሁሉ አመሰግናለሁ። አሁን እኔ እንደነገርኳችሁ በጣም ቆይቻለሁ አረብ ሀገር። ከመቆየቴም ብዙ ነገሮች ላይ ያልደረስኩ ሰው ነኝ። እንደ መቆየቴ ማለት ነው። እንዲሁ ዝም ብሎ የባከነ ነገር አለ አይደለም? የባከነ ህይወት የምትሉት የዚህ አይነት ነው። አሁን ዛሬ እኔ እንደዚህ በዚህ አይነት ስመጣ ያ ኦኬ ኦኬ እንለፋው እና ምን መስላችሁ ምናምን አለው ከልጅነቴ ማለት ነው ተኝቼ በመነሳቴ በመተንፈሴ ለእኔ ትልቅ ነገር ነው የሚሰማኝ። አንዳንዴ ሰዎች ነን አይደለ? ተዋሻለሽ ልትሉኝ ትችላላችሁ። አዎ አይኖ ብዙ ለሰዎች የሚያገኙትን ነገር እመኛለሁ። ግን መመኘቴና ለምን ለእኔ አልሆነልኝም የሚል ይለያያል። እመኛለሁ፣ ስላልሆነልኝ ደግሞ አልናደድም። በቃ እግዚአብሔር መልካም ነው፣ ፈጣሪ እኔን በዚህ መንገድ ነው ወይንም ደግሞ ካለም የሚሰጠኝ ካለም ገና ነው ብዬ አስባለሁ። ካልሆነም ደግሞ ምንም ችግር የለም። ፈጣሪ ሁሉ አይሳሳትም፣ ስለማይሳሳት ማለት ነው። የሚያስፈልገንን እሱ ስለሚያውቅ እንዴ እኛ በየሰከንዱ የሆነ ከልጅነታችን ጀምረን ከልጆች ጋር ስንጣላ ይሄው ልሙት ምናምን ብለን እንላለን አይደል? እንዴ ስንቴ እንመላለን አይደለም? በውሸትም እግዚአብሔር ለምን እሱ የኛን ነገር የሚያስፈልግን ስለሚያውቅ ነው እንጂ እንሞት በአንድ ሰዓት እኮ እንሞት ነበረ። ግን ወሬ አበዛሁባችሁ። ዛሬ ደግሞ ሌላ አጀንዳ ነው የመጣሁባችሁ። ዛሬ ይሁድ አይደለም። ደስ ብሎኝ ነው። ለምን እንደው ታውቃላችሁ? ምንም የማላውቃቸው ሰዎች 27 ሰዎች ሰብስክራይብ አድርገውኛል። በጣም ደስ ብሎኛል። ለምን የሰጠኝ እግዚአብሔር ብዙ ነው ብዬ አምናለሁ። አሁን ይሄ ብርቅ ሆኖብሽ ነው ምናምን ልትሉ ትችላላችሁ ሰዎች።
አትሞኙ። በአሁን ዘመን ገንዘብን ብቻ አታስቀድሙ። በመልካም ፈቃደኝነት መጠው እናንተን ማየታቸው ራሱ የእግዚአብሔር እጅ አለበት። ሰው ከመሬት ተነስቶ እንግዲህ እኔ ምንም አይነት ሶሻል ሚዲያ ተጠቃሚ አይደለሁም ከዚህ በፊት ምንም አይነት ያው በአንድ ቀን እህቴ አማካኝነት ነው ወደዚህ ዩቲዩብ የመጣሁት። ግን በጣም ደስተኛ ነኝ ከምነግራችሁ በላይ። በቃ 27 ሰው ቪዲዮን አይተው አንድ ላይክም ሲያደርጉ ያለኝ የውስጤ ደስታ ልነግራችሁ አልችልም። ያ ግን ከምን መጣ ብትሉኝ እውነት ለመናገር የእግዚአብሔርን ፍቅር ነው የማይበት። ብቻ እግዚአብሔር ፍቅር ነው። ለምን መሰላችሁ? እያለቀስኩ አይደለም። 27 ሰብስክራይብ ምንድን ነው ምናምን ልትሉ ትችላላችሁ። አልገባችሁ? የእግዚአብሔር ፍቅር በልባችሁ ሲያድር አንድ ሰው ለእናንተ ዋጋ አለው። በጣም ደስተኛ ነኝ ከምነግራችሁ በላይ እና እግዚአብሔር መልካም ነው። አንዱን ቪዲዮ ወደ 115 ሰው አይቶታል። ደስታዬን ልነግራችሁ አልችልም። በተለይ የመጀመሪያው ዛፍ ላይ ወጥቼ የለቀኩትን ቪዲዮ 115 ሰው ደርሷል ያየው። ሌሎቹ 12 23 ምናምን ናቸው። በቃ ለእኔ ሰብስክራይብን ባያደርጉኝ እነዛ ያዩ ሰዎች ስላዩኝ ደስ ብሎኛል እና የማለቅሰው ከደስታ ነው። በእውነት ደስ ብሎኝ። እግዚአብሔር መልካም ነው። እግዚአብሔር ፍቅሩ ከባድ ነው እና ልንገራችሁ፣ በዛውም አጋጣሙ እንዳትረሱት እሺ። መንግስት ለሆኑን እየመጣሁ ስለሆነ ፕራይም ሚኒስተርነቴን ፑሽ አድርጉኝ፣ ደግፉኝ፣ እሺ አትርሱኝ። እና ደስታዬ ለቅሶዬ በደስታ ነው። እወዳችኋለሁ። እኔ አንድ ሰው ለእኔ ዋጋ አላት። በቃ እንዴት ነው እናንተ ፈጣሪን ስታመልኩት? ፈጣሪ እኮ ስታመልኩት በቅን ልባችሁ ናችሁ፣ ምንም ሳታረጉለት ለፈጣሪ ማለት ነው። በቅን ልባችሁ ስታመልኩት ነው ነገሮች ሁሉ እሱ የሚወደው። እኔ ውስጥ ያለው ምን እንደሆነ ታውቃላችሁ? በቃ የእግዚአብሔር ፍቅር ነው ልቤ ስር የገባው እና ከፈጣሪ ጋር ያላችሁ ግንኙነት የጠበቀ ሲሆን ባይዘወይ የኔ ውዶች እኔ ሃይማኖተኛ የሃይማኖት አስተማሪ ምንም አይደለሁም። በቅን ልቤ ፈጣሪን አመልከዋለሁ። በስደትም ብኖር እሱ የሚፈልጋቸውን ነገር ባላደርግም በጣም ፈጣሪን እንደ ሰው አወራዋለሁ። የሚገርማችሁ ልክ የሆነ ጓደኛችሁን ስታወሩት እንደዛ ነው የማወራው። እና ምን ልላችሁ ነው፣ ወደ ዋናው ርዕስ ወደ አልተደረገላችሁ ብቻ ሳይሆን የተደረገላችሁን ብቻ ሳይሆን ያልተደረገላችሁንም ራሱ አመስግኑ። እኔ እናንተን አመስግኑ ብዬ ማስተማሪያ አይደለም፣ በፍጹም እናንተ የተከበራችሁ ብዙ የምታውቁ ናችሁ። ግን እኔ ሁሌ ተፈጥሮዬ ማለት ነው ሲሰጠኝ ብቻ ወይንም ስለተሰጠኝ ብቻ ሳይሆንልኝም ሲቀር ፈጣሪን በልቤ ያመሰግነዋለሁ። ምክንያቱም ምናልባት ሰዎች አንዳንዴ ቆም ብላችሁ አስቡ ውስጥ ለምሳሌ እናንተ የሆነ ሚሊዮን ብር ልታገኙ ብሎ ያንን ቢሊዮን ብር
እግዚአብሔር በሆነ መንገድ አሳስቶ እንዳታገኙት ያደርጋል። ምናልባት እናንተ ያንን ብር አይታችሁት በሆነ መንገድ ባታገኙት አትከፉ። ያ ብር ሜቢ የእናንተ መጥፊያ ሊሆን ይችላል፣ ወይንም የእግዚአብሔርን መንገድ የምትስቱበት ነገር ስለሆነ እሱ ፈጣሪ ደግሞ ሲወዳችሁ ከዛ ጋር ሊያነካካችሁ አይፈልግም። የእሱ ልጅ ስለሆናችሁ እንዳትጥፉበት ስለሚፈልግ። ስለዚህ አሁን ምሳሌ ነው የምላችሁ። ያን ዲዮስ ሳይሆን የሆነ ምክንያቱም በወንድ ጓደኛም ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ምሳሌውን ነው ወደ ብር ያመጣሁባችሁ። ስለዚህ ያ ነገር ስላልሆነ ለምን እኔ ጓደኞቼ እንደዚህ ምናምን ብላችሁ አትቆጩ። እግዚአብሔር ሜቢ ከሱ መንገድ እንዳትስቱ ወይንም ያ ነገር እናንተ ማጥፊያ ስለሆነ ያየው ነገር ስላለ ብዬ ነው እኔ የማምነው። እና ውዶች ወሬ ያበዛውባችሁ። ወደ ዛሬ ደግሞ ሌላ አጀንዳ ወራውባችሁ። ያው እንግዲህ ሰው አይደላችሁም። አንዳንዴ ሀሳባችሁን በቃ እናንተ የኔ 27 ቤተሰቦቼ በቃ እንደ ቤተሰብ ነው ማወራችሁ። ልክ አሁን የካሜራውን ሳወራ እናንተ ቁጭ ብላችሁ ለእናንተ ምነግርም ነው የሚመስለኝ። እናንተ ጠይቃችሁኝ ለእናንተ እያወራው ነው የሚመስለኝ። ስለዚህ ውዶች ምን አለ መሰላችሁ፣ ስለ ሁሉ ነገር እግዚአብሔር መልካም ነው። እኔ ውድ እህታችሁ በጣም ቆይቻለሁ አረብ ሀገር። ከኔ ጋር የመጡ ልጆች ብዙ ነበሩ፣ ማንም ሰው የለም። ሜቢ አሁን የመጣችሁ ልጆች አይገባችሁም። የአረብ ሀገር ቆይታ ከባድ ነው ሆነን ለመናገር እና ይሄን ሁሉ ዓመትም እኔ አንድ ቤት ነው የሰራሁት፣ አንድ መዳም ቤት ነው። ሌላ ሀገር እንኳን ለመቀየር ሀሳብ አልመጣልኝም። ደሞዝ እንኳን ጨምሩልኝ ብዬ አላውቅም። በቃ እንደዚሁ በቃ ስሰራ ከባድ ነው። ግን አሁን እንዴት ነው የሆነ በር ቤት ስር ቁጭ ብላችሁ ሰው ይመጣል ብላችሁ ሳትጠብቁ በድንገት በኃይለኛ በር ሲንኳኳባችሁ ሩጣችሁ ደንግጣችሁ ሄዳችሁ እንደምትከፍቱት እኔ ማለት አሁን ልክ እንደዛ ነው ደውል የተደወለብኝ እና ብቻ አሁን ወደ ሌላ ርዕስ አልግባ ውዶችዬ። በሰፊው ሌላ ቀን አወራችኋለሁኝ። ያው ጫካ ብቻ አይደለም፣ ብዙ እንጫወታለን፣ ብዙ እናወራለን እና አመሰግናለሁ። ወዳችኋለሁ። ወዳችሁ ፈቅራችሁ ወደ እኔ ቤት ስለመጣችሁ እግዚአብሔር ያክብርልኝ። ፑሽ አርጉኝ። መንግስትነት አምሮኛል። ላልሰሙ ሰው አሰሙልኝ። ምናልባት ምን እብድ ነች ምናምን የሚል ሰው ሊኖር ይችላል። አዱ ነው። ሰው እንደ ራሱ አመለካከት ነው። ሰዎች በአመለካከታቸው ልንቀበላቸው እንችላለን። የእነሱን አመለካከት እኛ ላይ አናስገባ እንጂ ጥሩ አመለካከት ካላቸው እሰየው፣ ከራሳችን አመለካከት ጋር ዳምር ነው እንቀበላለን። ሰው መጥፎ አመለካከት ካለው ደግሞ መጥፎ ነህ አንተ እህቴ ወንድሜ አይደለህም አንለውም። እሱ በመረጠው መንገድ እንዲሄድ መቀበል ብቻ ነው ያለን። ሰው ከኛ የተለየ ሀሳብ ካለው ያን ሰው እንደ ጠላት መጥላት የለብንም። እነዛ ሰዎች ወንድሞቻችን እህቶቻችን ናቸው። እኛም እኮ እኛ ለምሳሌ እኔ የራሴን አመለካከት በሰው ሰዱልኝ ስል የኔን አመለካከት ምንም የማይወድ ሰው አለ። ስለዚህ ያ ሰው ስላልወደደ የኔ ክፉ እሱ የኔ ጠላት ነው አይደለም። ኖ ወዳጄ ነው እሱ። በቃ የኔን ሀሳብ አይገዛውም። አለቅ ያ ነው። እና ወሬ አበዛውባችሁ። ሰላም ሁኑልኝ። ወዳችኋለሁ። ፑሽ አርጉኝ። ፕራይም ሚኒስተርነት ለመሆን ልቤ ተነስተዋል። መልካምነት ለራስ ነው። ሌሎችም ሰዎች ደግሞ እንዲገቡ እንዲያዩኝ ፕሊዝ። ሌላ ሶሻል ሚዲያ የምትጠቀሙ ልጆች ካላችሁ ለጓደኞቻችሁ ሼር አድርጉልኝ። ከይቅርታ ጋር መልካምነት ለራስ ነው እና መልካም እናድርግ። ክፋት የሌለውን ነገር ለሰዎች ሲል ብናደርግበት አይጎዳንም። እሱ
ልባችሁ ከፈቀደ። ስለዚህ ውዶችዬ ሰላም ሁኑልኝ፣ ተባረኩ።